ይኸውልሽ ሴትዮ ትሰሚኛለሽ? እኔ በጣም በስራ የተወጠርኩ ባዚ ሆንኩ ሰው ነኝ። እሺ አሁንም ቢሆን የመጣሁት ምንድነው የሴት ልጅ ግፋለሁ። በእውነት የሴት ልጅ ግፋለሁ። እዚህም ቦቼ ነው፣ እዛም ቦቼ ነው፣ ሁሉም ጋር ቦቼ ነው። ገብቶሻል? አሁንም ቢሆን በሴት ልጅ አልጨክንም። በሴት የሚጨክን አንጀት የለኝም። ለስማት ብዬ ነው የመጣሁት። ምንድነው እሱ ተናገሪ። ቆይ አንተ ልጅ ግን ምንድነው አላማ? ምንድነው አስተርቦታ የሚያርመጠምጥ? የኔስ ምን አባት ያውቃለሁ? ይሄ ውበቴ ነው። እዚህም ይጥደኛል፣ እዛም ይጥደኛል። የት አሁንማ ምን ተባለ? ሻይ ቤታችንን በወክዬ በቆቀር ሻጭነት በቁንጅና ውድድር ልወዳደር ነው። ማዕከላዊ ኮሚቴ ነው መጥቶ የጠራኝ። ቦቼ እኔ እየቀለድኩ አይደለም። አንቺ ግን ምንድነው እንደዚህ ጭርጭር የሚያደርግሽ እንደ ቆቀር መጥበሻ ዘይታ? ኬቨን ጋር ምንድነው ያደረጋችሁት? የራሱ ነገር ማለት እኔ ራሱ ያደረግነውን ካደረግን በኋላ ይኸው ቀልብ ስቶኝ። እንዴት? ኧረ ተይ፣ ይኸው ዛሬ ሻይ ስባል ቡና፣ ቡና ስባል ወተት፣ ወተት ስባል ማኪያቶ፣ ማኪያቶ ስባል እርጎ ሳቀርብ እኮ ነው ያልኩት። ቅድም እንደውም ማለቀዬን ምን አልኳት? አንተ አልኳት። እኔ ስትለኝ አዎ አንተን። ማን ነው አንቺን? ዞሮብኝ አይምሮ ይሄው። ቆይ ከመሳም ውጪ ሌላ ያደረጋችሁት ነገር አለ እንዴ? አበስኩ ገበርኩ። አንቺ የፈለግሽው ነው እንዴ? ምን እንድናደርግ አስበሽ ነው? እንጃልህ። ቆይ ለምንድን ነው ግን አንተ አርፈህ ስራን የማትሰራው? የራሳሽው እንደ ጄሪ። እኔ እኮ ነኝ ስራዬን አረፌ እየሰራሁ ተፍ ተፍ እያልኩ